ሰላም እንዴት አላችሁ? ይህ ቪዲዮ ስለ ፓስፖርት ለጠየቃችሁ ጥያቄ መልስ የምሰጥበት ቪዲዮ ነው። ኢንስታግራም እና ቴሌግራምን ጨምሮ በተለያዩ የሶሻል ሚዲያ አካውንቶች ላይ ስለ ፓስፖርትና ከዛ ጋር ተያያዥ የሆኑ የተለያዩ ጥያቄዎችን ይጠይቃችሁ ነበር ብዙ ሰዎች እና እነዛን ጥያቄዎች እዚህ ዩቲዩብ ላይ መጥቼ ቪዲዮ ብሰራ በጣም ብዙ ሰዎች ይጠቀሙበታል ብዬ ስላሰብኩኝ ነው ይህንን ቪዲዮ የምሰራው። ስለዚህ በዚህ ቪዲዮ የተወሰኑ የምላቸውን ጥያቄዎች በጣም ብዙ ሰዎች ተደጋጋሚ የሚጠይቋቸውን ጥያቄዎች ይዤላችሁ መጥቻለሁኝ። እነሱን መልስ ነው በዚህ ቪዲዮ የምነግራችሁ ማለት ነው። አብራችን ቆዩ። ከዛ በፊት ግን ለማታውቁ ሰዎች አቤኔዘር እባላለሁኝ። ዩቲዩብ ላይ እንደዚህ አይነት ቁም ነገር አዘል የሆኑ ቪዲዮዎችን ነው የምሰራው። ፍላጎት ካላችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። በዚህ ቪዲዮ አንድ ጊቫዌይ ይኖረናል። ከዚህ በፊት በተለያዩ ቪዲዮዎች ላይ እንደማደርገው በዚህ ቪዲዮ ላይ ለ5 ሰዎች ብቻ ራንደምሊ ኮሜንት ላደረጋችሁ ለ5 ሰዎች ብቻ የትኛውም አይነት ኮሜንት ሊሆን ይችላል። ለእናንተ 5 ሰዎች የፓስፖርት ቀጠሮ በእኛ በኩል እናስይዝላችኋለን ማለት ነው። ለቀጠሮ የትኛውንም አይነት ክፍያ እናስከፍላችሁም። ፓስፖርት በእኛ በኩል አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ የደስ ያላችሁ ማንኛውም ነገር ኮሜንት ላይ መጻፋችሁ እንዳትረሱ። ራንደምሊ ፒክ አድርገን ቴሌግራማችን ላይ እናሳውቃለን ማን አሸናፊ እንደሆነ ማለት ነው። ስለዚህ ወደ ዛሬው ጥያቄና መልስ እንግባ። በመጀመሪያው ጥያቄ የቀበሌ መታወቂያ የለኝም፣ በናሽናል አይዲ ብቻ ፓስፖርት ማውጣት እችላለሁ ወይ የሚል ጥያቄ ተጠይቄያለሁኝ። የቀበሌ መታወቂያ ሳይኖራችሁ በናሽናል አይዲ ብቻ ፓስፖርት ማውጣት አትችሉም። ይሄ በኢሚግሬሽን የማይፈቀድ ህግ ነው። ናሽናል አይዲ ብቻ ተጠቅማችሁ ፓስፖርት ማውጣት አይቻልም። ምክንያቱም የቀበሌ መታወቂያ ግዴታ ያስፈልጋችኋል። ኢትዮጵያዊ ከሆናችሁ የኢትዮጵያ ሲቲዝንሽፕ ካላችሁ ግዴታ የቀበሌ መታወቂያ ስለሚያስፈልጋችሁ በቀበሌ መታወቂያ አማካኝነት ነው ማውጣት የሚቻለው እንጂ በናሽናል አይዲ ብቻ አይቻልም። ሁለቱም ያስፈልጋችኋል። ናሽናል አይዲ ያስፈልጋችኋል፣ የቀበሌ መታወቂያ በግዴታነት ያስፈልጋችኋል ሁለቱም። ስለዚህ በናሽናል አይዲ ብቻ ማውጣት አይቻልም። ሌላኛው ሁለተኛው ጥያቄ አዲሱ ኢፓስፖርት ዌብሳይት ለምንድን ነው የማይሰራው የሚል ሌላም ጥያቄ ተጠይቄያለሁኝ። አዲሱ የኢፓስፖርት ሲስተሙ እንደምታውቁት እንግዲህ አዲስ ኢሚግሬሽን ያወጣው ዌብሳይት አለ። እዛው ዌብሳይት ላይ በጣም ብዙዎቻችሁ የሞከራችሁ እንደማይሰራላችሁ በተደጋጋሚ እያወራችሁ ነበረ። ዌብሳይቱ በጣም አስቸጋሪ ነው። ብዙ ሰዎች ስለሆነ ቀጠሮ ለማስያዝ የሚሞክሩት ብዙ ጊዜ በጣም ይጨናነቃል። ስለዚህ የማይሰራበት ጊዜ ይበልጣል ከሚሰራበት ማለት ነው። ስለዚህ ምንድነው ማድረግ ያለባችሁን ሪከመንድ ማድረጋችሁ እንዲሁም ደግሞ እንዲሰራላችሁ ከፈለጋችሁ የምትሞኑበትን ጊዜውንም ማወቅ አለባችሁ። ማለትም ብዙ ሰዎች በማይሞኑበት ሰዓት፣ ብዙ ሰዎች ቀጠሮ ለማስያዝ ወደ ዌብሳይቱ በማይገቡበት ሰዓት ያንን ሰዓት መርጣችሁ ነው አፕላይ ማድረግ ያለባችሁ ማለት ነው። ያ ሰዓት መች ነው የምትሉ ከሆነ ብዙ ጊዜ ሌሊት ላይ ነው። ሌሊት ላይ ብዙ ሰዎች ስለሚተኙ ዌብሳይቱን አፕላይ ለማድረግ አይከፍቱትም። ፍሪ ይሆናል፣ አይጨናነቅም፣ በአሪፍ መልኩ ይሰራል። ስለዚህ ያኔ አፕላይ ማድረግ ትችላላችሁ ማለት ነው። ብዙ ጊዜ ከሌሊት 7 ሰዓት 8 ሰዓት ከ9 ሰዓት ባሉት ሌሊት ጊዜያቶች ላይ ብትሞክሩት ስለሚሰራላችሁ በዛ ጊዜ ሞክሩትና የማይሰራላችሁ ከሆነ እንዲሁ እኔንም እዚህ ጋር በምታዩት አካውንት ኮንታክት ማድረግ ትችላላችሁ። ሌላኛው ሶስተኛው ጥያቄ ደግሞ ፓስፖርቴ ላይ ያለው ስም የፊደል ስህተት አለው፣ ስለዚህ ለማስቀየር ምን ያስፈልጋል የሚል ጥያቄ ተጠይቄያለሁኝ። ፓስፖርታችሁ ላይ ያለ የትኛውም ኢንፎርሜሽን ኮሬክሽን የሚያስፈልገው ነገር ካለ ማስቀየር ይቻላል። የኢትዮጵያ ኢሚግሬሽን ይሄ የሚፈቅደው አንዱ ነገር ነው። የትኛውም የፎቶ ሊሆን ይችላል፣ የስም ሊሆን ይችላል፣ የልደት ቀን፣ የትውልድ ቦታ፣ ማንኛውንም አይነት ኢንፎርሜሽን ፓስፖርታችሁ ላይ ያለው ማስቀየር ትችላላችሁ። ይሄ አሪፍ ጎኑ ነው። ስለዚህ ፓስፖርታችሁ ላይ የፊደል እርማት ሊሆን ይችላል፣ የፎቶ ማስቀየር ሊሆን ይችላል፣ የትውልድ ቦታ ሊሆን ይችላል፣ ወይም ደግሞ የትውልድ ቀናችሁ ኢቭን ማስቀየር ከፈለጋችሁ እነዚህ 4 ነገሮች ናቸው የሚያስፈልጓችሁ። የመጀመሪያው የልደት ሰርቲፊኬት ያስፈልጋችኋል። ሁለተኛ ደግሞ ኦሪጂናል ፓስፖርታችሁ ያስፈልጋችኋል፣ ያወጣችሁት ወይም ደግሞ እንዲቀየር የምትፈልጉት ማለት ነው። ስሙ ምናምን እንዲቀየር የምትፈልጉት ኦሪጂናል ፓስፖርቱ ያስፈልጋችኋል። ሶስተኛ ደግሞ የእናንተ ፎቶ ያስፈልጋችኋል። በአራተኛ ደረጃነት ደግሞ ናሽናል አይዲ ወይም ፋይዳ ያስፈልጋችኋል ማለት ነው። ስለዚህ እነዚህ 4 ነገሮች ተጠቅማችሁ ነው ኢንፎርሜሽን ኮሬክሽን ማድረግ የምትችሉት ማለት ነው። የፊደል እርማት ሊሆን ይችላል፣ የትውልድ ቦታና ቀን ሊሆን ይችላል፣ የፎቶ ማስቀየር ፈልጋችሁ ሊሆን ይችላል። እነዚህን ሁሉ ማስቀየር የምትፈልጉ ከሆነ ምን ተባባል? የልደት ሰርቲፊኬት ያስፈልጋችኋል፣ ኦሪጂናል ፓስፖርት ያስፈልጋችኋል፣ የእናንተ የሚቀየረው ሰው ፎቶ ያስፈልጋችኋል፣ እንዲሁም ደግሞ ናሽናል አይዲ ወይም ደግሞ እኛ ፋይዳ የምንለው ያስፈልጋችኋል ማለት ነው። አራተኛው ጥያቄ ኦንላይን ሞልቼ የልደት ቀን ተሳሳትኩ ምንድነው ማድረግ ያለብኝ የሚል ጥያቄ ተጠይቄያለሁኝ። ያው ኦንላይን ለአፕሊኬሽን ሞልቶ የትውልድ ቀኑ እንደተሳሳተ እንደዛ ነው የተረዳሁት። ስለዚህ እንደዚህ አይነት ነገሮች ሲያጋጥሙ ምንድነው ማድረግ ያለባችሁ? ኦንላይን አፕላይ አድርጋችሁ ግን ፓስፖርቱን ሳትቀበሉት ወይም ደግሞ ለአሻራ ሳትሄዱ በፊት ከሆነ ልታስቀይሩበት የራሱን የቻለ መንገድ አለው። ለምሳሌ ዛሬ ኦንላይን አፕላይ አድርጋችሁ ክፍያ ከፍላችሁ ጨርሳችሁ ስታረጋግጡት ግን የስም ስህተት ቢኖርባችሁ ማድረግ የምትችሉት ነገር ምንድነው? ለአሻራ በሞላችሁት ቀን ወደ ኢሚግሬሽን ስትሄዱ አሻራ ለሚቀበላችሁ ሰው ወይም ደግሞ እዛ ለሚያስተናግዳችሁ ሰው የመረጃ ስህተት እንዳለ ተነግሩትና እሱ ማስተካከል ይችላል።
ተረድታችኋል አይደለ? ፓስፖርቱን ሳትቀበሉት በፊት ወይም ደግሞ አሻራ ሳትሰጡ በፊት እዛ ሄዳችሁ አሻራ ከመስጠታችሁ በፊት ከሆነ ኢንፎርሜሽኑ እንደተሳሳተ የተረዳችሁት ለአሻራ ቀን በምትሄዱበት ጊዜ አሻራ ለሚቀበላችሁ ሰው መረጃችሁን እንዲያስተካክልላችሁ ብትነግሩት ማስተካከል ይችላል። ስለዚህ ይህንን መንገድ መጠቀም መቻል አለብህ፣ ይህን ጥያቄ ጠየቄ ሰው ማለት ነው። ሌላኛው ጥያቄ ደግሞ የክፍያ ሰዓት አለፈብኝ ምንድነው ማድረግ ያለብኝ ይላል። ይሄ በጣም በተደጋጋሚ ከሚጠየቁ ጥያቄዎች አንዱ ነው። ሰዎች አፕላይ ያደርጋሉ ኦንላይን፣ ከዛ የቀጠሮ ቀን ምናምን ይይዙና የክፍያ ሰዓት ያልፋቸዋል። የክፍያ ሰዓት ካለፋቸው በኋላ መጥተው ይጠይቁናል። እንዴት ነው የክፍያ ሰዓት አለፈኝ፣ ምንድነው ማድረግ ያለብኝ፣ አዲስ ቀጠሮ ማስያዝ ያለብኝ ወይስ ደግሞ የተለየ ሌላ መንገድ አለው እያሉ ብዙ ሰዎች ይጠይቃሉ። ማድረግ ያለባችሁ ነገር ምንድነው? እንደገና ሌላ ቀጠሮ መያዝ ነው። ክፍያውን ስላልከፈላችሁ እንደገና ሌላ ቀጠሮ መያዝ ነው ያለባችሁ እንጂ ሌላ ምንም አይነት ኦፕሽን የለም። ሌላ ምንም አይነት መንገድ የለም። ማወቅ ያለባችሁ ነገር ምንድነው? ኦንላይን አፕላይ አድርጋችሁ ልክ አፕሊኬሽኑን ስትጨርሱት ወይም ደግሞ ቀጠሮ የምታስይዙበትን ፎርሙን ስትጨርሱት በጨረሳችሁ ልክ በአንድ ሰዓት ውስጥ ባለው በዛ ጋፕ ውስጥ ብቻ ነው ክፍያው መክፈል ያለባችሁ። ለምሳሌ ዛሬ ከሰዓት 9 ሰዓት ላይ ከሆነ ሙሉ ፎርሙን የጨረሳችሁትና የመክፈያ ኮዷን ከሰጣችሁ ቴክስት ካደረገላችሁ በኋላ 9 ሰዓት ቴክስት ላይ ካደረጋችሁ እስከ 10 ሰዓት ባለው ጊዜ ውስጥ ብቻ ነው ክፍያውን መክፈል የምትችሉት። ከዛ ካለፈው 11 ሰዓት 12 ሰዓት ከሆነ 2 ሰዓት 3 ሰዓት ካለፈው በኋላ ኦንላይን አፕላይ የምትከፍሉበት ሞባይል ባንኪንግ ሊሆን ይችላል፣ ቴሌብር ሊሆን ይችላል፣ ክፍያውን መክፈል እንድትችሉ ኦፕሽኑን አያመጣላችሁም። ሪፈራል ኮዷን ስታስገቧት ስማችሁን ስለማያመጣላችሁ ክፍያውን መክፈል አትችሉም። ስለዚህ መረዳት ያለባችሁ ነገር ክፍያውን በአንድ ሰዓት ጋፕ ውስጥ ብቻ ነው መክፈል ያለባችሁ። እነዚህን ጥያቄ የጠየቀኝ ሰው የመክፈያ ሰዓቱ ካለፈ ማድረግ ያለብህ አንድና አንድ ነገር ብቻ ነው፣ እሱም ሌላ ቀጠሮ ማስያዝ ነው። ሌላኛው 6ኛው ጥያቄ አዲሱ ፓስፖርት እየተሰጠ ነው እንዴ ይላል። ኦኬ አዲሱ ፓስፖርት ማለት ይሄ አዲሱ ኢ-ፓስፖርት አዲስ በኢትዮጵያ ኢሚግሬሽን የተጀመረው ፓስፖርት ያ ፓስፖርት መሰጠት ጀምሯል እንደሚል ጥያቄ ነው የተጠየቁት። ይህም የአብዛኞቻችን ጥያቄ ነው። እንደምታውቁት ብዙዎቻችሁ እየጠየቃችሁ ነው። ይህንን ጥያቄ በጣም በተደጋጋሚ ከሚጠየቁት ጥያቄዎች አንዱ ነው። የዩቲዩብ ቪዲዮዎች ላይ በጣም ኮሜንት የሚደረጉ ብዙ ጥያቄዎች አሉና ከነዛ ጥያቄዎች መካከል ይሄ ጥያቄ አንዱ ነው። አዲሱ የኢትዮጵያ ፓስፖርት መሰጠት ተጀምሯል ወይ? ከተጀመረ ደግሞ ለማን ነው መሰጠት የጀመረው የሚል እንዲሁም ደግሞ ከተጀመረ ለማን ነው፣ እንዴት ነው ወደ የድሮ ፓስፖርታችን ወደ አዲሱ የምናስቀኘው የሚል በጣም በተደጋጋሚ ጥያቄዎች ይጠየቃሉና ይሄን ነገር ጠቅለል አድርጌ ለመመለስ ያክል አዲሱ የኢትዮጵያ ፓስፖርት መሰጠት ገና አልተጀመረም። የተቀበሉ ሰዎች አሉ፣ ለተወሰኑ ሰዎች ብቻ ነው እንጂ ለዲፕሎማቶች ለእንደዚህ አይነት ሰዎች ነው እንጂ ገና ወደ ህዝቡ አልወረደም። አሁን ላይ አፕላይ ብታደርጉና አሻራ ብትሰጡ የሚሰጣችሁ የድሮ ፓስፖርት ነው እንጂ አዲሱን የኢትዮጵያን ኢ-ፓስፖርት ማግኘት አትችሉም። አሁን ላይ ለምን እንደሆነ ምክንያቱ አልታወቀም። ሜቢ ይጀመራል ብለን እናስባለን። ስለዚህ አዲሱ የኢትዮጵያ ኢ-ፓስፖርት ሁሉም ሰዎች አልደረሰም ገና። ሌላው 7ኛው ጥያቄ በአካል ሂደን ቀጠሮ ማስያዝ እንችላለን ወይ የሚል ጥያቄ ተጠይቄያለሁኝ። አይ ቲንክ ኢሚግሬሽን ሂደን በአካል ቀጠሮ ማስያዝ እንችላለን ወይ ብለን ጥያቄውን ብናስተካክለው አሪፍ ነው። ኢሚግሬሽን ሂዳችሁ በአካል ቀጠሮ ማስያዝ አትችሉም። ኢሚግሬሽን ውስጥ ለመስተናገድ ግዴታ ቀጠሮ ያስፈልጋል። ወይም ደግሞ ቀጠሮ ይዘን ነው እንጂ ወደዛ መግባት የምንችለው ዝም ብለን ገብተን ለፓስፖርት እንትን ማለት አይቻልም። ስለዚህ ምንድነው ማድረግ ያለብን? ኢሚግሬሽን እዛው አካባቢ የሚሰሩ ኢንተርኔት ቤቶች አሉ፣ ወይም ደግሞ ፓስፖርት እዛ አፕላይ የሚያደርጉ ሰዎች አሉ። ስለዚህ በእነሱ አማካኝነት ቀጠሮ ካስያዛችሁ በኋላ በቀጠሮ ቀናችን ነው እንጂ ኢሚግሬሽን መግባት የሚቻለው ዝም ብለን ኢሚግሬሽን ኦፊስ ውስጥ ገብተን ለፓስፖርት አፕላይ ማድረግ አይቻልም። ስለዚህ በቀጠሮ ስለሆነ የምንስተናገደው ኦልሬዲ ቀድመን ቀጠሮ ይዘን ነው ወደ ኢሚግሬሽን መሄድ ያለብን ማለት ነው። ከዚህ በፊት የሰሯቸው ቪዲዮዎች ስላሉ ራሳችሁ አፕላይ ማድረግ ትችላላችሁ። በሞባይል ስልካችሁ፣ በኮምፒውተራችሁ፣ በየትኛውም አይነት ዲቫይስ ለፓስፖርት ቀጠሮ ማስያዝ ትችላላችሁ። ወይም ደግሞ ያልፈልግም የምትሉ ሰዎች ካላችሁ በሌሎች ሰዎች አማካኝነት ለቀጠሮ ማመቻቸት ትችላላችሁ ማለት ነው። ለምሳሌ በእኛ በኩል አፕላይ ማድረግ ትችላላችሁ። ወይም ደግሞ ሌሎችም እንደዚሁ የፓስፖርት ቀጠሮ የሚያስይዙ ሰዎች ስላሉ በእነሱ በኩል አማካኝነትም ቀጠሮ ከያዛችሁ በኋላ ኢሚግሬሽን ሄዳችሁ አሻራ ሰጣችሁ መስተናገድ ትችላላችሁ ማለት ነው። ሌላኛው 8ኛው ጥያቄ የልደት ሰርተፊኬት አሁን ያወጣል ወሳኝ ኩነት በድጋሚ ሄደን ቬሪፋይ ማስደረግ አለብን ማለት ነው የሚል ጥያቄ ተጠይቄያለሁኝ። ግዴታ ነው ይሄ ቬሪፋይ ማስደረግ አለባችሁ። ከወሳኝ ኩነት ያገኛችሁትን የልደት ሰርተፊኬት የምትኖሩበት ክፍለ ከተማ በመሄድ ቬሪፋይድ ማስደረግ አለባችሁ ማለት ነው። 9ኛው ጥያቄ አስቸኳይ ፓስፖርት ክልል ላይ ማውጣት ይቻላል የሚል ጥያቄ ተጠይቄያለሁኝ። ይህም የብዙዎቻችሁ ጥያቄ ነው። አስቸኳይ ፓስፖርት አሁን ላይ ግን እየተሰጠ ያለው አዲስ አበባ ላይ ብቻ ነው። አስቸኳይ ፓስፖርት የአዲስ አበባው ኢሚግሬሽን ላይ ብቻ ነው እየተሰጠ ያለው እንጂ ሌሎች የክልል ከተሞች ላይ እየተሰጠ አይደለም፣ ተቋርጧል። ምክንያቱም ለምን እንደሆነ አይታወቅም። ስለዚህ አስቸኳይ ፓስፖርት በ2 ቀንና የ5 ቀን አገልግሎት ማግኘት የምትፈልጉ ሰዎች ግዴታ ይህንን አገልግሎት ለማግኘት አዲስ አበባ የሚገኙ ጎትራ ብራንች በመሄድ ብቻ ነው መስተናገድ የምትችሉት ማለት ነው።
ነው። ኦንላይን አፕላይ ስታደርጉ የሚያስመርጣችሁ ኦፕሽን ለራሱ እዛው ነው፣ አዲስ አበባ ጎተራ ብራንች ያለው ነው። ስለዚህ አፕላይ የምታደርጉ ሰዎች ይሄን ማወቅ አለባችሁ። የምታወጡት አስቸኳይ ፓስፖርት አሻራ ሄዳችሁ የምትሰጡት አዲስ አበባ ነው። ስለዚህ ክልል ላይ ያላችሁ ሰዎች ምናምን አስቸኳይ ፓስፖርት ማውጣት የምትፈልጉ ሰዎች ወደ አዲስ አበባ ሄዳችሁ ነው አሻራ የምትሰጡት። ይህንን ከግንዛቤ በማስገባት ነው አስቸኳይ ፓስፖርትን ለማውጣት አፕላይ ማድረግ ያለባችሁ ማለት ነው። ስለዚህ ክልል ከተሞች ላይ እስከ መቼ ጊዜ እንደሆነ ባይታወቅም አሁን ላይ እየሰጡ አይደለም። አሁን ላይ አስቸኳይ ፓስፖርት አሁን ላይ መሰጠት የሚችለው አዲስ አበባ ላይ ብቻ ነው። ሌላኛው ጥያቄ ኦንላይን አፕላይ ሳደርግ የልደት ሰርተፊኬት ልዩ ቁጥሩን ሳስገባ ግዴታ 17 ይሁን ይላል። እኔ ደግሞ ቁጥሮቹ 16 ናቸው፣ ምን ላድርግ? ምን ትመክረኛለህ? የሚል ጥያቄ ተነስቷል። እንደምታውቁት እንግዲህ ኦንላይን አፕላይ ስታደርጉ የልደት ሰርተፊኬት ዩኒክ አይዲዋን ወይም ደግሞ ልዩ ቁጥሯን እንድታስገቡ ይጠይቃችኋል። የልደት ሰርተፊኬታችሁ ከላይ ያለችውን ኮድ ማለት ነው፣ እሷን እንድታስገቡ ይጠይቃችኋል። ብዙ ሰው ብዙ ጊዜ አፕላይ ሲደረግ 17 ዲጂት ካልሆነ አክሴፕት አላደርግ የሚለው ዌብሳይቱ ሮንግ እንደሆነ በቀይ ምልክት ያመጣል 16 ሲሆን ማለት ነው። የብዙ ሰዎች ላይ የልደት ሰርተፊኬት ደግሞ ቁጥሩ 16 ነው። ስለዚህ ምንድን ነው ችግር ነው? ምን አይነት ችግር ነው? ሲጻፍ ተሳስቶ ነው ወይስ ምንድን ነው? ጥያቄዎች ይነሳሉና ምንድን ነው የሚደረገው? ዜሮ ይጨመራል። ብዙ ጊዜ ዜሮ ተጨምሮ አፕላይ ይደረጋል። ወይም ደግሞ እኔ ከመንድ ማድረገው ነገር ግዴታ አይደለም። የልደት ሰርተፊኬት ዩኒክ አይዲዋን ማስገባት አፕላይ ለማድረግ ግዴታ ስላልሆነ ያንን የዩኒክ አይዲዋን ቦታዋን ሳትሞላት ማለፍ ትችላላችሁ፣ ኦንላይን ሲሆን ማለት ነው። ግዴታ ያለው ነገር ስለሆነ እዛ ጋር ዜሮን ይሄን ያክል ምናምን ከመጨማመር ምንም ሳትሞሉ ብታልፉት ያን ቦታ ምንም የሚያመጣባችሁ ነገር ስለሌለ እዚህ ጋር ወንድሜ የጠየቀኝ ጥያቄ 16 ነው የልደት ሰርተፊኬቴ፣ ዩኒክ አይዲው ግን 17 ይጠይቀኛል ላልከኝ፣ ስለዚህ ያንን ቦታ ሳትሞላው መዝለል ትችላለህ። እንዲሁ ባዶ እንደሆነ ምንም ሳትሞላው ትዘለውና የልደት ሰርተፊኬትን ብቻ እስካን አድርገህ ማስገባት ትችላለህ። ስለዚህኛውን ኦፕሽን ነው ሪከመንድ ማድረግ የምመክርህ። ሌላኛው ጥያቄ በስልክ ተጠቅሜ ለፓስፖርት ቀጠሮ ማስያዝ እችላለሁኝ? እችላለህ። ቀጠሮ ማስያዝ በፒሲም በሞባይልም በየትኛውም አይነት ዲቫይስ ይቻላል። ኢንተርኔት ጋር ኮኔክት የሆነ ስልክና ኮምፒውተር ያስፈልጋል ማለት ነው። ስለዚህ ፒሲ ያላችሁ ሰዎች በፒሲ አፕላይ ማድረግ ትችላላችሁ፣ በኮምፒውተር እንዲሁም ደግሞ ስልክ ነው ያለኝ የምትሉ ሰዎችም ካላችሁ በስልክ በነፃነት አፕላይ ማድረግ ይቻላል። ሜቢ ይሄ አዲሱ የኢፓስፖርት ዌብሳይቱ የሚያስቸግራችሁ ከሆነ በስልካችሁ ወደ ዴስክቶፕ ሞድ ትቀይሩታላችሁ። የምትጠቀሙበትን ብራውዘሩን ወደ ዴስክቶፕ ሞድ ትቀይሩትና ስልካችሁን እንደዚህ ሮቴት ታደርጉታላችሁ። ብዙ ጊዜ ስልክ እንደዚህ አይደለም የሚያዘው። ስለዚህ እሱን ሮቴት አድርጉትና ወደ ጎን ከሆነ በኋላ መጠቀም ትችላላችሁ ማለት ነው። የሚያስቸግራችሁ ከሆነ የኛውን መንገድ ተጠቅማችሁ ለፓስፖርት አፕላይ ማድረግ ትችላላችሁ። ስለዚህ በስልክ ማውጣት ይቻላል፣ በስልክ ቀጠሮ ማስያዝ ይቻላል። ሌላኛውና 13ኛው ጥያቄ ኖርማል ፓስፖርት ለማውጣት ምን ያክል ጊዜ ያስፈልጋል የሚል ጥያቄ ተጠይቄያለሁኝ። ኖርማል ፓስፖርት ለማውጣት ብዙ ጊዜ ይሄን ያክል ጊዜ ያስፈልጋል ተብሎ ስፔሲፊክ የተቀመጠ ነገር የለም። ይህንንም በተለያዩ ቪዲዮዎች ላይ ተናግሬያለሁኝ። ለምሳሌ አዲስ አበባ የሚያወጣ ሰውና ክልል ከተሞች ላይ የሚያወጣ ሰው እኩል ጊዜ አይፈጅበትም፣ ደግሞ እኩል ጊዜ አይወስድበትም። ምክንያቱም ብዙ ሰዎች አዲስ አበባ ላይ አፕላይ ያደርጋሉ። ብዙ ሰዎች አዲስ አበባ ላይ አፕላይ ስለሚያደርጉ አዲስ አበባ ላይ ያለው የቀጠሮ ጊዜው ረዘም ይላል። 5 ወር፣ 6 ወር፣ 7 ወር፣ 8 ወር እስከዛ ድረስ ለራሱ ሊወስድ ይችላል፣ አሻራ ለመስጠት ማለት ነው። ክልል ከተሞች ላይ ስትመጡ ግን ብዙ ሰው አፕላይ ስለማያደርግ ቢሮዎች አይጨናነቁም ያን ያክል እንደ አዲስ አበባ ማለት ነው። እንደዛ ስለማይጨናነቅ ብዙ ጊዜ በ2 ወር፣ በ3 ወር፣ በ4 ወር እንደዚህ ያክል ጊዜዎችን ይወስዳልና ስለዚህ ይሄን ያክል ጊዜ ያስፈልጋል ብዬ እኔ መናገር አልችልም። አስቸጋሪ ነገር ነው የሚሆነው ማለት ነው። ይሄ የቦታው ልዩነት ብቻ ሳይሆን ደግሞ ሰውም ደግሞ የሚሞላበትና የማይሞላበት ጊዜ አለ። ለምሳሌ መስከረም ላይ ብዙ ሺህ ህዝብ ሊሞላ ይችላል። ጥቅምት ላይ ደግሞ ብዙ ሰዎች ላይሞሉ ይችላሉ። ስለዚህ ይሄን ያክል ጊዜ ያስፈልጋል ተብሎ የማይታወቅ ነገር ነው ማለት ነው። በጊዜው እንዳለው ሁኔታ ነው ይሄ ነገር የሚወሰነው ማለት ነው። ምን ያክል ሰው አፕላይ አድርጓል፣ ያንን ምን ያክል ጊዜ ማስተናገድ ይችላሉ የሚለውን ኢሚግሬሽን ራሱ እነሱ ናቸው እንጂ ማወቅ የሚችሉት። ስፔሲፊካሊ ይህንን ያክል ወር ብቻ ነው የሚወስደው ብዬ መናገር አልችልም። ብዙ ጊዜ ግን አቬሬጅ ከ3 ወር ጀምሮ እስከ 6 ወር ባለው ጊዜ ውስጥ ለአሻራ ሰዎች ይጠራሉ ማለት ነው። ሁሉም እንደ ኢትዮጵያ አጠቃላይ ስናይ ከ3 ወር እስከ 6 ወር ባለው ጊዜ ነው አሻራ ብዙ ጊዜ የሚጠራው ማለት ነው። ሌላኛው ጥያቄ ፓስፖርቴ ኤክስፓየርድ ለማድረግ 6 ወር ይቀረዋል፣ ማሳደስ እችላለሁኝ የሚል ጥያቄ ተጠይቄያለሁኝ። ይቻላል፣ ማሳደስ ይቻላል። 6 ወር፣ 3 ወር፣ 4 ወር፣ 5 ወር የሚቀረውን ፓስፖርት ማሳደስ ይቻላል። ስለዚህ ምንም ይሄ የሚወራራ ነገር የለውም፣ ማሳደስ ትችላለህ ማለት ነው። የመጨረሻው ጥያቄ እኔ ቀጠሮ ባስያዝኩበት አካውንት ለሌላ ሰው ቀጠሮ ማስያዝ እችላለሁኝ የሚል ጥያቄ ተነስቷል። አይቻልም። አንድ አካውንት ለአንድ ቀጠሮ ብቻ ነው የሚሆነው እንጂ ለሌላ ሰው መሆን አይችልም። እሺ ለምሳሌ አንድ ሰው አለን በልና ያ ሰውዬ ፓስፖርት ማውጣት ፈልጎ የኢትዮጵያ ኢሚግሬሽን ዌብሳይት ላይ ገብቶ አካውንት ከከፈተ በኋላ በዛ አካውንት አማካኝነት ለአንድ ሰው ብቻ ነው ቀጠሮ ማስያዝ የሚቻለው ማለት ነው። ስለዚህ ለራሱ ብሎ ያንን አካውንት ከፍቶ ፓስፖርት ካወጣበት በኋላ ለሌላ ሰው ፓስፖርት ማውጣት አይችልም። በዛ አካውንት ኦልሬዲ አንድ አካውንት ለአንድ ሰው ብቻ ስለሆነ ማለት ነው። ዌብሳይቱ ላይ ገብታችሁ አካውንት ክሬት አድርጋችሁ አካውንት ስትፈጥሩ ያቺ አንድ አካውንት የምታገለግለው ለአንድ አዲስ ፓስፖርት ብቻ ነው። ስለዚህ አንድ ሰው ለምሳሌ ለራሱ ፓስፖርት ማውጣት ፈልገው አካውንት ከከፈተና ለአሻራ ቀጠሮ ካስያዘ በኋላ ድጋሚ በዛ ኢሜል አማካኝነት በዛ አካውንት አማካኝነት ለሌላ ሰው አዲስ ፓስፖርት ማውጣት አይችልም ማለት ነው።
ስለዚህ ማድረግ ያለባችሁ ነገር ምንድነው? ለሌላ ሰው ማውጣት ስትፈልጉ በዛ ሰውዬ ስም አካውንት ከፍታችሁ የዛን ሰውዬ መታወቂያ ተጠቅማችሁ ለዛ ሰው ፓስፖርት ማውጣት ትችላላችሁ። ለፓስፖርት ቀጠሮ ማስያዝ ትችላላችሁ እንጂ ለእናንተ ብላችሁ ወይም ደግሞ ሌላ ሰው ለራሱ ብሎ በከፈተው አካውንት ለሌላ ሰው ለአዲስ ፓስፖርት ማመልከት አይቻልም ማለት ነው። በዚህ ቪዲዮ 15 ጥያቄዎችን ከቨር አድርገናል ማለት ነው። ስለ ፓስፖርት ጥያቄያችሁ ካልተመለሰላችሁ ኮሜንት ላይ መጠየቅ ትችላላችሁ። እንዲሁም እዚህ ጋር በምታዩት የኢንስታግራም አካውንት ማንኛውንም አይነት ከዩቲዩብ እና ከፓስፖርት ጋር የተያዙ ጥያቄዎችን መጠየቅ ትችላላችሁ ማለት ነው። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ነው።